እርጨኝ ሚዲያው ላይ እርጨኝ እግዚአብሔር ሰው እርጨኝ ሚዲያው ላይ እርጨኝ አትሞስፌሩ ላይ እርጨኝ አገልግሎትን ፍታ አውጣ በአደራ የተቀበለችው ሕፃን እናቷ አጠገብ እንደሌለችና ባይተዋርነት እንዲሰማው በማድረግ ከአንደበቶቿ በሚወጡ አይደለም በአግባቡ መናገር የአብይ አህመድ የግል ፓስተር ከሚስትህ ከዝናሽ ታያቸው ቢሮ ላይ እባብ አለ። ፋሚሊ ዛሬም እንደተለመደው ለእናንተ አነጋጋሪና አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ለዚህ ቻናል እዚህ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ደሞም 1000 ልንገባ 300 ምናምን ሰው ነው የቀራንና ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ላላረገ እንዲደርስ ይሄን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ዲቻ ቮይስ ከሊስትሮ ወደ ሊስትሮ እቺ ልጅ አዳምጣትና እመለስበታለሁ። ልክ ልካቸው መነግራችሁ ሰዎች አሉ። ቀጥሉ አዳምጡችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አንዳንዴ ሰዎች የሰዎችን ህይወት በቀጥታ መቀየር ማንችል ከሆነ ባንጀምረው ባይነኝ። ምክንያቱም ሰውን ህይወት እንደዚህ ባንዲ ከላይ ወደ ታች መፈጥፈጥ በጣም ነው የሚከብደውና አዶናይ ያላደግነው ትልቁ ምክንያታችን ምን ታውቃላችሁ? የሚሰሩትን ሰዎች ለመስበርና ለመጣል የማናረገው ጥረት የለም። አንደኛው አንቺ ነሽ። እስኪ አንቺ የረዳሽው ሰው አምጪ እስኪ አንድ። እነዚህን ዲቻ ቮይስ በመንገድ ብታገኛቸው ብር እንኳን አሰጪ ትጸየፋቸው ነበር። ይሄ ልጅ ግን ከዚያ አንስቶ ቲክቶካቸውን ከ400,000 በላይ ተከታይ እንዲኖር አድርጓል። አልብሷል፣ አብልቷል፣ የአመት የቤት ኪራያቸውን ችሏል፣ ኃላፊነት ወስዷል። እና ቤት ቁጭ ብለው ከሚተኙ ቤት ቁጭ ብለው ምንም ስለማያረጉ በልምዳቸው ስራ ቢሰሩና ቢለወጡ እነሱ ደግሞ ሰርተው አድርገው ተለውጠው ደግሞ ሌሎቹን ቢያግዙና ቢረዱ ምንድነው ችግሩ? እቤታችሁ ቁጭ ብላችሁ ቲክቶክ ላይ ስራ የላችሁ ተኝታችሁ በቃ ሰውን መተቸት ሰውን ጅጅ ማድረግ ልምዳችን ነው። ባህላችን ኢትዮጵያ ለምን አላደገችም ካላችሁ የሚያድገውን ሰው ስለምትመቀኙበት ገንዘብ ሲይዝ ጠንቋይ ቤት ሄዶ ነው አስመጥቶ ነው ትላላችሁ። እንዴ ሲሰራ ሲለወጥ ስለመስበር ማታረጉት ጥረት የለም። እኔ አዶናይን ደግፊ ምናምን አይደለም። በቃ ወረቱን ልንገራችሁ ላሽቃብጥ አይደል የመጣሁት። እነዚህ ሰዎች መስራት አለባቸው። ሰርተው ደግሞ ሌሎችን መለወጥ አለባቸው። ቤት ቁጭ ብሎ በርገር እየበላ ፊልም እያየ ፕሌይስቴሽን እየተጫወተ እንዲያደግ ነው የምትፈልጊው ወይስ ሰርቶ ተለውጦ ሀገሩንም ራሱንም እንዲጠቅም የምትፈልጊው? እንዴ በአንድ ጊዜ ትላለች እንዴ? ሁሉም ሂደት አለ። በሂደት የተለወጠ ሀብታም ሰው ግን ተለውጦ ያመጣ ሰው ግን ሀገርንም ራሱንም ይጠቅማል። አንቺ ግን ቁጭ ብለሽ የማታረጊውን ነገር ዝም ብለሽ ሰው ለመተቸት አትሞክር። እሺ ተነሽ ወጥተሽ ስሪ። አንቺም አግዢ። ሌሎች ዲቻ ቮይሶች ሌሎች በጣም ብዙ የሚረዱ ሰዎች አሉ። ሂጂ ተነሽ አግዣቸው። ስራ ይስሩ ነው ታዲያ። ቁጭ ብለው በቃ ያዱናን እጅ ይጠብቁ። ስራ ይስሩ ነው። መለስ ዜናዊ ናፍቆኛል፣ መለስ ዜናዊ ናፍቀኛል ብዬ ሳወራ ማለት ትታሰራለህ ምናምን የምትሉኝ ህገ መንግስታዊ መብቴ ነው። መለስ ዜናዊ የሚናፍቀኝ እኔ ብዙ ምክንያት አለኝ። እውነቴን ነው የምላችሁ። በሁለት ብርጫት የገዛሁትኝ በሱ ጊዜ ነው፣ በመለስ ዜናዊ በነበረበት ጊዜ ነው። እንደፈለኩኝ ማለት በሁለት ብርጫት ከዛ የ50 ሳንቲም ለውዝ ነበረ። ሀብታምና ድሃው እኩል የነበረበት ጊዜ በሱ ጊዜ ነው። በቃ ሀብታም አይለይም፣ ድሃው አይለይም። አንዴ የዛ ሰዓት እኔ እኛ ቤት ማለት ነው እኛ ቤት አሁን ፍየልና በግ ያረድን ማለት በመለስ ዜናዊ ጊዜ ነው። ብታምኑ ባታምኑ አሁን ዶሮ ራሱ ከብዶናል። ኧረ እሱን ተውትና ማለት ነው በቃ አሁን ዳኒ ስታይል የሚለው ማለት ነው 10,000 ፎሎወር ካደረስኩኝ 10,000 ብር ይሰጠኛል ማለት ነው። በቃ ይሄን ኑሮ እንደዛ አድርገን ምን ታገለው ያጀማ ሜንሽን አደርግላችኋለሁ። ፎሎ አድርጋችሁ 10,000 ፎሎወር አድርሱልኝ እና እኔ በቃ ይናፍቀኛል መለስ ዜናዊ ነው። ምንም በቃ አትጨቃጨቁኝ፣ እወደዋለሁ እና ዳኒ ስታይል ሜንሽን አድርጌላችኋለሁ። 10,000 ፎሎወር አስገቡልኝ ያጀማ። እንዴ ለምን ኃይለ ሥላሴ ናፈቀኝ አትልም? መብት እኮ ለምን መለስ አይደለም? ኃይለ ሥላሴ በድሮ ጊዜ የነበሩት መሪዎች ናፈቀኝ ማለት እኮ ትችላለህ። ጌመሮቹ ተሰቃዩ። በቃ ጂጂ በዚህ ግቢባቸው ትላለች ልጇን፣ እሷ ደግሞ በዚህ ትገባለች። ስቅቅ ስቅቅ በዚህ ግቢ እንንትና ጋር ጌም አለ፣ ጊፍት ይሰጣቸዋል። ላይ ግቢ እኔም ልግባ በዚህ ስቅቅ። አንድ ሰው ከነሱ ጋር መሆን አልቻሉም። እነ ጆን ዳንኤል ራሱ በቃ ደበረው። አይዞሽ አለሁልሽ ሲላት የነበረው አሁን እየደበረው ሄደ። ኧረ ወደዛ ምንም ነገር ስትበጠረቅ የነበረው ህይወቷ ባዶ እየገባ ነው። በጣም ተበጥርቃለች እና መጨረሻ ላይ ሁሉም የእጁን ነው የሚያገኘው። ሶሻል ሚዲያ ላይ ጌታ መሰከረ፣ እያንዳንዱ የእጁን ያገኛል። አይ ሚስ ዲ በጣም ለሲንግሎች
አፍቅርሻለሁ የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ? ሲንግሎች ኮመንት ላይ ሰብሰብ ብላችሁ እሺ ወይኔ እመቤቴን ታውቃለህ እንደዚህም ብላይ ግን እንደምሰሰት እኔም አፈቅርሃለሁ በጣም ነው የምወድህ እመቤቴን ላይክ I love you so much ታውቃለህ በጣም እንደምወድህ ለምንሽ ኮመንት እየላኩኝ አንቺ አታነብሪው እስኪ ጌታን በል እኔ አይ ባይት ፍሪው የተውልሽ እኔ እገዛልሻለሁ አልኩሽ አላነበብሽውም ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረኩልሽ አላነበብሽውም ከዛ አዝኜ ወጣሁ ምን አርጉ ነው የምትሉት ታዲያ ጊፍትን ጨረስኩ ታዲያ ተከትለንትና ወዲያ ዝም ብለህ ሰጠኸኝ ከዛውን በቃ ነው ወደ ስንት ነው የሰጠው? $800 ነው። ዝም ብለህ ጨርሰህ አሁን ለፍላወርም አጣ ባይገበይኮ እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የተሰጠው ሁሌ መስጠት ወዳለሁ ተመልሼ የኔ አባት ያቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ኧረ ለፀጉር ሰሪው እዘኑለት። ናፈቀችኛለ ነው። ስታፕ እንደዚህ እንድትሆን አይፈልጉም ፋሚሊዎች። ባይተወይ አዶናይ ስማ ልንገርህ አዶናይ አራዳ እንዲሆን አንፈልግም ቀለም ላስቀባው ምናምን ብዬ ጠየቅኳቸውና አይ አዶናይ እንደዚህ እንደሆነ አንፈልግም ኖ አላሉም እንዳለ ሰው ያያ ሊያረግህ ነበርና ሊያረግህ ስለ ቀለም ምናምን ሊቀባ አታ ቀለም ሊቀባህ ነበርና አልፈልግም ቀለም ሊቀባ እኔ አልቀባም የምን ቀለም ለምን አትፈልግም አባት ንገረኝ ስታፕ ጌታን በል የኔን ቀለሞች አትወዳቸው አላየኋቸውም ወንድም አለ እንጂ ባለቤት እንደዚህ ፏያርኩ ምልክልኝ እስኪ እንዴት እንደሚያደርገኝ ያንቺማ በጣም ጸዴ ነው እንዴት ነው ዛሬ ራስ ብጋብዝህ ምን ታስባለህ ከነ ባለቤት አንድ ቀን እስቲ እንበላለን ደስ ይለኛል ብንበላ ባርጋሪት ክለም ከገባህ እኔ ጋብዛለሁ እንደዚህ ነው እሱ በቃ መጋበዝ አይወድ አንተ እሺ በል እስኪ አንዳንዴ እሺ ጋብዙኝ በል እሺ ላለው እሺ በል እስኪ ላይቭ ላይ ነሽ እንዴ? አዎ ላይቭ ላይ ነኝ። ስንት ነው ትገቢያለሽ ላይቭ ማታ ቤት ከገባሽ በኋላ? እንዴ አባት ካንተ ጋር ነኝ ብያቸው አሁን ማክሲን እያስላጥከው ነው? ቴል ሚ ጀስት ቴል ሚ እኔማ ደስ ይለኛል። አሁን አየሽ በቃ ከነጫማዬ ላድር ነው። አይ ላቭ ዩ ሶ ማች እንዴት እንደምወድ ታውቃለህ? እኔ እወድሻለሁ። የት ነህ? ይሄን የምታዩ ሲንግሎች ለእናንተም ቀን አለ። አይዟችሁ ለእናንተም ቀን አለ። እርጨኝ ሚዲያው ላይ እርጨኝ እግዚአብሔር ሰው እርጨኝ ሚዲያው ላይ እርጨኝ አትሞስፌሩ ላይ እርጨኝ አገልግሎትን ፍታ አውጣ እርጨኝ እግዚአብሔር እኔ በል ኧረ እኔ ምን አገባኝ እኔ ራስ ሚኒስትሪ ሲሰጠኝ ወዲያው እየተዘጋጀ ነው ቢኒያ ካታ ትክክል እግዚአብሔር ሰው አይተሃል ወዲያው ዝግጅት ላይ ነው አይተሃል አልሳትም አይተሃል የማገለግለው ጌታ ምስክሬ ነው አይተሃል እግዚአብሔር ሰው አና ካታ እዚህ ከተማ ላይ ሲያገናሃል አገልግሎቴን እንድወደው ከሚያደርጉኝ ሰዎች አንዱ አንተ ነህ አቻ ካታ ሳይ አገልጋይ መሆኔን እንድወደው ሆናለሁ ለምን እንደሆነ አላውቅም እግዚአብሔር አምላክ ምስክሬ ነው አቻ ከዛ ጋር ወደ አንተ ስመጣ ይሄንን ሚኒስትሪ ያገነነ ቅባ እዚህ ከተማ ላይ አገነዋለሁ ብሎኝ ነው አሜን እዚህ ከተማ ላይ አገነዋለሁ አሜን የሚይዝ የሚከለክል የለም አሜን ዛሬ እንድትረጨኝ ነው የመጣሁት በቃ አትሞስፌሩ ላይ እንድትረጨኝ ምድሪቱን እንድትሰጠኝ ነው የመጣሁት አቃቃ ልቀበል ነው የመጣሁት ይኸውልህ ከነቢያት የሚወሰደው ስፒሪት ነው አዎ ከኤልያስ ከተለያየ በኋላ አናና መንፈስ በኤልሳ ላይ ነው ያለው አቻቻና ላይ ያለውን መንፈስ ሻዋጋም ሁማታስ ወሰደው በኢየሱስ ሚዲያው ላይ እርጨኝ ማለት አፈምሰኝ ማለት ነው ስላልገባኝ ነው እስቲ ኮሜንት ላይ ንገሩኝ እስቲ
ጣማደንም ቆረበሻና የአብይ አህመድ የግል ፓስተር ከሚስትህ ከዝናሽ ታያቸው ቢሮ ላይ እባብ አለና ፈትሽ አለችው። ስሙ ፈትሽ በደንብ ፈትሽ። እዛ ጋር የተሰወረ የተጋደመ እባብ አለ። ፈትሽ። እግዚአብሔር ደግሞ አሳልፎ ይሰጣል። ፈትሽ። ኢየሱስ ጌታ ነው። ኢየሱስ ዝም ብያለልህም ሁለት ዓመት ከምናምን ዝም ብያችሁ ነው ያለው። ከለማ ወዲያ ይኸውልህ ማንም የለም ላንተ ልንገርህ፣ ሁሉም ነው የምነግርህ። ኢየሱስ ያድናል። ፈትሽ ፈትሽ። በትችል በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋገሩ። ዝንዬ ቢሮ ፍተሽ አድርግ። ፈትሽ ፈትሽ። ከለማ መገርሳ ወዲያ ላንተ የሚያስብ አልነበረምና እሱንም እንዳስወገድከው አሁንም ሚስትህን አስወግዳት ይሆናል። ትርጉሙ እንደዛ ነው። ከዝናሽ ታያቸው ቢሮ ውስጥ ላይ ዘንዶ እባብ አለና ፈትሽ። ጌታ ነግሮኛል። ለ2 ዓመት አድፍጬ ዝም ያልኩት ይህንን እየተቆጣጠርኩኝ ነበርና ከዝናሽ ታያቸው ቢሮ ውስጥ ዘንዶ አለ እባብ አለ ፈትሽ ተባለ። ያ ማለት ደግሞ ያስወግዳት ይሆናል። እንግዲህ ሚስትህም እባብ ናት፣ ያው ለወገኖቿ እየሰራች ነውና አስወግዳት ይሆናል። ትርጉሙ እንደዛ ነው። ምን ይባላል? ይሄውን እባብና ዘንዶ ያረባሉ ማለት ነው መኖሪያ ቤታችሁ ውስጥ። ጥንቆላ ጀመራችሁ እንዴ? በአደራ የተቀበለችው ሕፃን እናቷ አጠገብ እንደሌለችና ባይቷርነት እንዲሰማው በማድረግ ከአንደበቶቿ በሚወጡ አይደለም በአግባቡ መናገር የማይችል ሕፃን ልጅ አዋቂ በሚሰብር ቃላት ስታስለቅሰው አልፎም ተርፎ ከነንባው ቀርጻ ማህበራዊ ሚዲያ ላይ የምትለቅ አሳፋሪ ግለሰብ ይህች ግለሰብ ናት። የሚያስገርመው ይህች ግለሰብ ሴት ናት፣ ያውም ልጅ ያላትና በዚህ ልክ በልጇ ፊት ይህን ታዳጊ አንገት ስታስደፋው፣ በዛ መርዝም በሚረጩ ምላሶቿ አእምሮውን ስትነካው እናቴ ብትኖር እኮ እያለ በልቡ እናቱን እየናፈቀ መንታ እንባ ከዓይኖቹ ሲያወርድ ላየ በእውነቱ ልብ ይሰብራል፣ ያሳዝናል። ይህን የምታደርግበት ምክንያት ደግሞ በልጅነቷ ወላጆቿ ወንድሞቿ እያሉ የሁሉንም ስራ ለእሷ እንደሚሰጧት አሁን ደግሞ በተራው በሴት ልጇ ፊት ይህን ታዳጊ ልጅ ታስለቅሰዋለች። በመሰረቱ ሴትም ወንድም ልጅ ላይ ምንም አይነት አካላዊ ሆነ ሞራላዊ በደል መድረስ የለበትም። ታዲያ ይህች ግለሰብ ለትላንት ህመሟ ያውም ከቤተሰቧ ለደረሰባት እዚህ ምስኪን ታዳጊ ላይ ትጫወተበታለች። የሀገራችን ህገ መንግስት በግልጽ በአንቀጽ 36 ላይ ህፃናት ላይ የሚደርሰውን በደል ቅጣት የሚያስከትል ወንጀል እንደሆነ አስቀምጧል። በዚህ ቪዲዮ በጣም የሚያሳዝነው እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። እዚህ አደራ በሊታዋ ሴት ልጇን እንደ ባሪያ መስራት የማይገባውን እያሰራችው የልጅነት ጭንቅላቱን ሊሸከሙ የማይችለውን ነገር እየተናገረች አቢዩዝ ታደርገዋለች። ደከመኝ አውሪድልኝ አንዴ ለቃጥ ቢስክ ጨርስ ድረስ ያዛት እንጂ እዘላት የማልኩ ወገብን የመመኝ ነው። እንዴት ነው ወገብህን የሚያምህ? ወገብህ ህመም እንዴት ነው? ወገብህ ህመም እንዴት የቱ ጋር? እሱ ጋር መመህ እሷን ያዘልክበት እዛ ትምህርት ቤት ኳስ ስትረግጥ ነው እንጂ አይደለ? ኳስ ስትረግጥ በህግ መጠየቅ አለባት። እቺ ሴትዮ በህግ መጠየቅ አለባት። በምስሉ ላይ የምትመለከቱት ታዳጊ በአሳዳጊው እየደረሰበት ያለውን የጉልበት ብዝበዛ የሚያሳይ ምስል ከሰሞኑን በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በርካቶች ተቃውሞ እያስነሱ ነው የሚገኙት። ልጁ የሚደረግበትን የጉልበት ብዝበዛ ተከትሎ ወገቤን እያመመኝ ነው፣ አልችልም፣ ደክሞኛል፣ እናቴ ብትኖር ይህንን ሁሉ አልሰራም ነበር የሚሉ ንግግሮችን መናገሩ በርካቶችን አሳዝኗል። በመሆኑም በታዳጊው ላይ ይህንን ድርጊት እየፈጸመች ያለችው ግለሰብ በህግ ትጠየቅ የሚሉም በርካቶች ናቸው። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡ። ሌላው ደግሞ በመለስ ዜናዊ ዘመን ጊዜ የረሳሁትን ነገር ልንገራችሁ። መለስን በጣም እንዴት እንደምወደው ማለት ነው። በመለስ ጊዜ ነው እንግዲህ እንትን የነበረ ፓርላማው ራሱ ሳቅ በሳቅ ነበር ማለት ነው። ከዛ በኋላ ነው አሁን የተቀየረው። ቀልድ እኮ ነው የነበረው፣ የሆነ ኮሜዲ ነገር ነበር ምናምን፣ ሳቅ በሳቅ ነበር። በቃ እያንዳንዱ እንዲሁ ከህፃን እስከ ትልቁ ፓርላማ እንከታተል ነበረ። ፖለቲካችን ራሱ ያስቅ ነበር። በቃ ላይ ፖለቲካችን ራሱ በሳቅ ነበር ምን ሞተውና መሌ ነፍሱን ይማረው ማርያምን ኮሜዲ ማገር መሪም ሆኖ ነው ያሳለፈ የኔ አባት ነፍሱን ይማረው። እኔ መለስ ዜናዊን ወደዋለሁ አሁንም ቢሆን ማለት ነው። ዋናው ቁም ነገር እኔ ስመጣ ነው ዳኒ ስታይልን ማለት ሜንሽን አድርጌላችሁ ፎሎ አድርጉልኝ፣ እስኪ ፎሎ አድርጉልኝ። እንዲሁ ማርያምን ምንድነው እስኪ እኛ የሚለፍልን እኛም በቃ ከችግር እንውጣ እስኪ። ረበስ ማሙል እኔ በ20 ሺህ ብር ነው አሁን መኪና አልገዛበት ህንጻ አልሰራበት። ምንም ፎሎ ብታረጉልኝ ያጀማ ፎሎ አድርጉልኝ በቃ። አሁን ፓርላማ ውስጥ እንደምታዩት ነው እንቅልፍ ብቻ ነው ያለው። ቀልድ የለ ምን የለ እንቅልፍ ነው ያለው። ብቻ
ጠቅላይ ሚኒስትሩ ለመቀለድ ይሞክሩ። ፋሚሊ ዛሬ ቪዲዮአችንን ይመስል ነበር። በቀጣይ ቪዲዮ እስከማገኛችሁ ሁላችሁ የቻናሌ ቤተሰቦች በሀገር ውስጥም ከሀገር ውጭም ያላችሁት በያላችሁበት ሰላማችሁ ይብዛ፣ ይመቻችሁ።